ከአባትሽ ጋር ስለነበረ ግንኙነት የምታውቂው ነገር አለ? አላውቅም። አስቢ። ከዚህ በፊት ስለ እሷ አውርቶሽ ያውቃል? እናትሽ ጥርጣሬ ኖሯት ያውቃል? ድሮ የነበሩ የፍቅር ግንኙነቶች አባትሽ ከዚህ በፊት ፍቅረኛ ነበሩ እንዴ? አሃ እንደዛ ነው። አባዬና ልጅቷ ፍቅረኞች ናቸው ብላችሁ ታምናላችሁ? ስማ ፖሊስ፣ ይሄ ግድያ ነው። እነዚህ ሁለት ሰዎች ለምን አብረው እንደነበሩ ከመጠየቅ ይልቅ እነዚህ ሁለት ሰዎች ለምን እንደተገደሉ ለማወቅ ነው መሞከር ያለብህ። አድምጪ፣ እኔ የግንኙነታቸው አይነትና እርስ በርስ መተዋወቃቸው የመገደላቸው ምክንያት ሊሆን ይችላል። እባክሽ ከእንደገና አስቢ። በአህመድ ዴኒዚር እና በሲቢል አንዳክ መካከል የነበረው ግንኙነት ምን አይነት ነበር? ለምሳሌ ፍቅረኞች ሊሆኑ ይችላሉ? አላውቅም ጌታዬ፣ አላምንም። አባቴ ለቤተሰቡና ለቤቱ የሚያስብ ጥሩ ሰው ነበር። ከዛች ልጅ ጋር የድብቅ ፍቅር ከነበረው የጀመረችው ሲቢል መሆን አለባት። ምናልባትም ገንዘቡን ፈልጋ አሳስታው ይሆናል። እሺ ተመልሰልህ ደስ አለህ? የኔም ቤት የኔ ደስተኛ መሆን አይደለም ጥያቄ። ቃልሽን ለመውሰድ እየሞከርኩኝ እና ጓደኞቼ ቤት ይወስዱሻል። እባክሽ የኔ ቤት ለመጨረሻ ጊዜ ነው የምነግርሽ። ስለ ጮኜ እንደዚህ አይነት ነገር መናገር አትችይም። ጌታዬ ተረጋጋ። ቃሌን እየሰጠው ነው። እዚህ ምንም ሳታውቂ የሰው ስም አታጥፊያ። ስም ማጥፋት የማን ይረጋጋ። ሰምኛለሽ? በእናንተ ዓለም ሰዎች የሰዎችን ስም ያጠፋሉ። ሲቤል እንደዚህ አይነት ልጅ አይደለችም። ማንም ስለ እሷ መጥፎ እንዲናገር አልፈልግም። እኔም የአባቴ ስም እንዲጠፋ አልፈልግም። እኔም ስሟን የሚያጠፋ ሰው አልፈልግም። ልቀቀኝ አንተ። ምን አልሽ አንቺ? ስለ ፈጣሪ ይህን ሰው እያስወጣልኝ፣ ካልሆነ ግን እከሰዋለሁ። ኡመር በፈሽ በኋላ የፈለግሽበት ቦታ ክሰሽ። መጀመሪያ ግን አነጋገርሽን አስተካክል። ቃሌን እንዴት መስጠት እንዳለብኝ አልጠይቅም። በቃ ኡመር፣ ገንዘብ ስላለሽ የሰዎችን ስም አጥፋት። ልቀቀኝ አንተ። የሰው ስም አታጥፊ። ስለ ፈጣሪ ይውጣልኝ። ከዚህ በኋላ ላጓራ አልፈልግም። አንድ ነገር ልንገርሽ፣ እጮኜ የአባትሽ ቅምጥ እንዳልነበረች ለአንቺና ለቤተሰብሽ ያረጋግጥላችኋለሁ። እሺ? ያማን እንደ ሰውዬ እጮኛውን አባቴ የገደለበት አስመሰለው። እንደውም አንተን ነው የምከስህ። አበሳጭተኸኝ ሁሉ ነገር አስቀባጠርከኝ። ከዛ የልጅቷ እጮኛ ሲመጣ ምንም አላደረጋችሁም። የኔ ቤት ሀዘናችን አልበቃ ብሎ እርስ በርስ ታጣሉናላችሁ። ሌላ ቦታ በሆንኩ አሁንስ ጥያቄህን ከጨረስክ ልሂድበት። ልጄ ኡመር፣ እስካሁን እየጠበቃችሁ ነበር? አይ እነሱ አልጨረሱም። ኦ ምሊክ ከሆነችማ ምን አዲስ ነገር አለ? ኡመር፣ ያልገባን ነገር መቼ ከሰውየው ጋር እንደተዋወቁ፣ መቼ እንደተገናኙ፣ ያሳለፉት ነገር ምንድን ነው? የሰውየው ቤተሰቦች የሚያውቁት ነገር የለም።
ሌሊት 6 ሰዓት ነው ቢሮ መሄድ አለብኝ ብሎ ወጣ። ሲቤልም ከቤቷ መቼ እንደወጣች አናውቅም። በላይ መስሎን ያዝነው ሰውዬ ይዞት የነበረው ሽጉጥ ከተተኮሰው ጥይት ጋር ጭራሽ አይመሳሰልም። ኡመር ወንድሜ፣ ለሲቤል መጥፎ ነገር መስማት አልፈልግም። ቤተሰባችን ነች። እኔን ችግር መፍታት ከፈለግ ያለን አማራጭ ሁሉ መጠቀም አለብን። ልክ እንደ ሀሳብ ማለቴ ነው። ምናልባት ሚስጥራዊ ግንኙነት ሊኖራቸው ይችላል ብዬ ጠርጥሬ ነው። አቤ ባታስቀይሜ ደስ ይለኛል። ኡመር መቼ ነው ጎድቼ የማውቀው? ሁሉንም አማራጮች ማሰብ ስላለብን ነው። ሁሉንም። ይህን ጉዳይም ጥያቄ ውስጥ ማስገባት አለብን። የምን ጥያቄ ነው የምታወራው? እጮኛ የነበረች ላገባት ነበር። የምትናገረውን አስተውል እንጂ። እሺ ወንድሜ እሺ፣ ግን ሰዎች መሆናችን አትርሳ። አንተ ቫን ነበርክ። ምናልባት በደንብ አታውቃት ይሆናል። ስማኝ፣ ከማሊክ ጋር መኖር ከጀመርኩ ብዙ ዓመታት ተቆጥሯል፣ ግን እስካሁን አላውቃትም። ምናልባት ችግር ውስጥ ሆና ይሆናል። ኡመር የደበቀች ነገር ነበር ማለት ነው። እንደሱም ሊሆን ይችላል ማለት ከሰውየው ጋር። አቤ እንደዚህ አይነት ነገር አውርተን አናውቅም። ለነገሩ ምንም ማውራት አያስፈልገን። እኔና ሲቤል የጋብቻ ቀናችንን እየጠበቅን ነበር። ሲቤልን በጣም ትፈልግ ነበር። እመነኝ፣ ሲቤል ባለጌ ሴት አይደለች። እሺ ኡመር፣ ሪፖርቱን ስናገኝ ሁላችንም ይቀለናል። አቤ ጥሩ ወንድም የሆነ ስላሰብክልኝ አመሰግናለሁ። ሁሉም ሰው የማይሆን ነገር እያወራ ነው። በፈጠረ እንደዚህ አይነት አሉባልታ ወሬዎችን አንስማ። እሺ እሺ ኡመር፣ ለአንተ ሞታለሁ። አስከፋው እንዴ? አቤ እንዴት እንደምወድ ታውቃለህ። በእኔ አስበህ እንደሆነ አውቃለሁ፣ ግን እመነኝ፣ በሲቤል እርግጠኛ ነኝ። እሺ ኡመር፣ ችግር የለም። አንተ ካልክ እንደሱ አስባለሁ። ታች እጠብቃለሁ። ነይ ልጄ እንሂድ፣ ይረፍድብናል። ሀሰን እጅን ዘርጋ። የኛውን አምጣ፣ ቶሎ በል ዘርጋ። ና ጫማህን አድርግ። እውነትማ መሄድ አልፈልግም። ከ60 ዓመት አዛውንት ጋር ሞታ ከምትገኝ የመንገዱ ውሻ በልቷት ብትገኝ ይሻል ነበር። እሱም ሳይብስ ደግሞ እንድናዝንላት ይፈልጋሉ። እንደሱ የምታስቢ ከሆነ ባትመጪ ይሻላል። ጸሎትሽን አምላክ አይቀበልሽም። አይደለም እማዬ፣ ኦማርን አዋርደዋለች። ታያለሽ፣ ደግሞ ሁሴን ይፈተዋል፣ እውነቱን ያወጣዋል። ምን አይነት ቅሌታም እንደነበረች ታያለሽ። ፈጣሪ ይቅር ይበልሽ። በቃ ዝም በይ። ሀሰን፣ አንተ እስካሁን እዚህ ምን ታደርጋለህ? ሂድና እህትህን ደግፋት እንጂ። ዴሜት ውጭ እንጂ። መጣው። ዴሜት፣ ደግሞ ፊትሽ ምንድን ነው? ደግሞ ምን ሆነ? ሰርግ የምንሄድ መሰለሽ? ለቅሶ እኮ ነው የምንሄደው። ከዚህም ብዙ አይደለም። እሱን ለአባትሽ ትነግሪያለሽ። አልመጣም ብሏል ነበር። መናፈሻ ውስጥ ነው ያለው። አያትሽ እንዲመጣ ሳምነዋለች። ሂጂ። ፊትሽ ላይ ያለውን ደግሞ አጥፊ። ቶሎ እሺ፣ ላጠፋው ነው። እዛው እንዲጠብቀን ንገሪ። ቶሎ በይ ዴሜት። እሺ። አዎ፣ ጉንጭሽ ላይ ያለውን ደግሞ አጥፊ። እሺ አልኩሽ። በቃ ማትረቢ። ሴቶች ወደ ላይ፣ ወንዶች ወደ ታች። إنا جعلنا في أعناقهم أغلالا فإلى الأذقان فمقمحون فجعلنا من بين أيديهم سدا ومن خلفهم سدا فأغشيناهم فهم لا يبصرون فسواء عليهم ጽናቱን ይስጣችሁ። ጽናቱን ይስጣችሁ። አሜን አሜን አሜን። ልጅ ጽናቱን ይስጥክ።
አጎቶች ሁሉም ነገር ዝግጁ መሆን አለበት። እሺ ብርጭቆም ሆነ ሳህኑ በስነ ስርዓት ይቀመጥ። በእርግጥ ከባድ ነው፣ ለእኛ ከባድ ነው። አንዴ ይቅርታ ይደረግልኝ። እመልሳለሁ። እረፍት ያስፈልግሻል። አክስቴ ዘሬን ወደ ታች ትመጣለች? አይ ወደ ታች እንዳትመጣ ነግሬያታለሁ። ከሰው ጋር ስታወራ ይብስባታል። አባቴ ላይ መናደድ ወይ ማዘን እንዳለባት ግራ ገብቷታል። አጎቴ ታያል። ጽናቱን ይስጣችሁ፣ ጽናቱን ይስጣችሁ። አመሰግናለሁ። እንዴት ነህ? ደህና፣ ምንም አይደለም። ከቀብር በኋላ ራሴን አላውቅም። ከወንድም በላይ ነው። ታማኝ ጓደኛዬን ያጣሁት። እንዴት ደህና ሆናል? ልቤ ተሰብሯል። ከሱ ማይጠበቅ ትልቅ ስህተት እኮ ነው። እንዳሉት ከሆነ የብዙ አመት ፍቅረኛው ነበረች። ልጅቷ ደግሞ የመጀመሪያ ደረጃ ትምህርት ቤት አስተማሪ ነች። አሰዳቢ ነገር ብቻ ቃላት ያጥረኛል። አዋርዳል። ተጫወተባት። አንዴ ለብቻሽ ላናግርሽ። ጽናቱን ይስጣችሁ የኔ ቆንጆ። ይኸውልሽ በአባቴ መታሰቢያ ቀን አባቴ እንዲሰድብና እናቴ መቀለጃ እንድትሆን አልፈልግም። ኤሊፍዬ ተረዳሽኛል መሰለኝ። በደንብ ሰምችሻለሁ። ሀዘንተኛ ቤት ተነቶ የማይሆን ወሬ አይወራም። ከዚህ በላይ አታናጅኝ። ይቅርታ፣ ቤቱ ተመሰቃቅሏል። በለቅሶና በፖሊስ ምርመራ ምክንያት ቤቱን ለማጽዳት ጊዜ አልነበረኝ።
ጽናቱን ይስጥሽ። አመሰግናለሁ። ይቅርታ ግን አላወቅኩም። አልማዞቹ የት ናቸው? አልገባኝም። ገብቶሻል። አልማዞቹ የት ናቸው? ጌታዬ! ዝም በይ። ተቀመጭ ብዬሻለሁ። አፍሽን ዝጊ። ኤሊፋኒም አባትሽ አልማዞቻችንን ሰርቋል። እንዲመለሱ እንፈልጋለን። ሰርቋል? ምን እያልክ እንደሆነ ይታወቃል። አልማዞቹ 110 ሚሊዮን ብር ነው የሚወጡት። አልማዞቻችንን ከፍለንባቸዋል። ግን አባትሽ አልማዞቹን አልሰጠንም። ወራሹ አንቺ ስለሆንሽ አንቺ ትሰጪናለሽ ማለት ነው። ስለ ማንነትህ ከአባቴ ጋር ስለነበረ ግንኙነትና ስለ አልማዞቹ ምንም አላውቅም። ኤሊፋኒ ማን እንደሆነን ማወቅ አትችይም። እኛ ግን ማን እንደሆንሽ እናውቃለን። አቶ አህመድ ስራዎቹን የሚሰራው ከአንቺ ጋር ነው። ጌጣጌጥ የምትሰሪው አንቺ አይደለሽ? በየቀኑ የምትሰሪው ስራ ከአልማዞቹ ጋር ግንኙነት አለው። ስለ አልማዝ ምንም የማውቀው ነገር የለም። ኤሊፋኒም አባትሽ ስራዎቹን ወደ አንቺ አላዞረም? በደንብ አስቢበት። ምናልባት አልማዞቻችንን የት እንዳሉ ታውቂ ይሆናል። ስማኝ፣ አንተ ያልከው በጣም ብዙ ገንዘብ ነው። አባቴ ቢነግረኝ ኖሮ በደንብ አውቅ ነበር፣ ግን ምንም አልነገረኝም። አንቺ ልጅ ስሚ፣ የአንቺ ምርጫ ወይ አልማዞቹን ታመጫቸዋለሽ ወይ ቤተሰቦችሽን ታጫለሽ። ተግባባን? ለሳዲቅ ልደውልለት። ሁሌ ቢሮ ስለሆነ ምናልባት ስለ አልማዞች ሰው ይሆናል። ዝም በይ። ለማንም ይህንን ነገር መናገርም ሆነ መጠየቅ አትችይም። እሺ? የኔ መምጣትን ለማንም ትንፍሽ ሳቲ አልማዞቹን ካሉበት ታመጫቸዋለሽ። ለራሴ ስቲ ማለት ነው። ተግባባን? ለእናትሽም ቢሆን እንዳትነግሪያት። አልማዞቹን አገኘኋቸው ይባል እና የት ነው የማመጣቸው? እሱ ቀላል ነው። መጀመሪያ ያገኛቸው፣ እኛ ያለሽበት እንመጣለን። ኤሊፍ ምንድን ነው? ዛሬን ሀኒም ትዕግስቱና ጽናቱን ይስጣችሁ። ኤሊፋኒ በቅርብ እንገናኛለን። ይቅርታ እመቤት። ማን ናቸው? ለምንድን ነው ሰውየው በር ላይ ቆመው? የአባቴ ጓደኞች ናቸውማ። ሊጠይቁ መጥተው ነው። ኤሊፍ ዤቡራን ምን ያደረግሻትን ሰምቻለሁ። ትክክል ብትሆኝ የሚያደረግሽው ጥሩ አይደለም። አሁን አታሳስቢ እባክሽ። አሁኑን ወደ ውስጥ እንግባ፣ እንሂድ። እሺ እማዬ፣ አንቺ ሂጂኝ፣ እመጣለሁ። ኤሊፍ አትንኪው። ኤሊፍ ተይው፣ ቆርጥሻል እጅሽን። ተይው ኤሊፍ። ይቅርታ እማዬ። አንቺ ሂጂኝ፣ አንዴ ልረጋጋ፣ እናመጣለሁ። እሺ እሺ። ኡመር። አቤት። ምንድን ነው? ባባ መንገድ ላይ ባለው ካሜራ የተቀረጸውን ቪዲዮ አግኝተናል። ያየው ሰው አለ? አይ ቪዲዮ እንዳገኙ ሲነግሩኝ ወዲያው ደወልኩልህ። አንተ ከመምጣት ከ5 ደቂቃ ቀደም ብሎ። አርዳ፣ የስልኮቹን ዝርዝር አግኝተናል። እና ምን አገኘሽ? ምንም። ግን ሀሜት ዴኒዘርና ሲቤል ተደዋውለው አያውቁም። አውቄዋለሁ። ከካሜራ የምናገኘው ፍንጭ እንዳለ እኔ። እሺ፣ ታች ነኝ። ይሄ ምንድን ነው?
ለዚህ ማን ነው ተጠያቂው? እውነት አላውቅም ሻምበል። እንዲሆነ ነው የመጣው። ጠባቂው ካሜራ በደንብ አይሰራም ብሎ ነበር። ሲያናድድ። አቢ ምንድን ነው? ተበላሽቷል። በደንብ አይታይም። 10 ደቂቃ ያሳይና 10 ደቂቃ ምንም የለም። የአህመድ መኪና አይታይም? አይታይም። ሰውየው ከጠዋቱ 2 ሰዓት ከ17 ነው ያለፈው። መኪናው የሚታየው ከሩቁ ነው። ታርጋውን ማንበብ እንችላለን፣ ግን ውስጡ ማን እንዳለ ማወቅ አንችልም። ዝም ብለን የጓጓ ነው። ከአምላክ ፍቃድ በስተቀር እዚህ ሀገር ምንም ማድረግ አይቻልም። ይሄን ለምርመራ ክፍል ላክ። አቢ ቆይ እኔ ልየው። ተቋርጧል። እንዴት አወቀብኝ? ይኸው የአህመድን የዘር መኪና ካለፈ በኋላ ቅጁን በትክክል ማየት ይቻላል። በትክክል የሚታየውን አጥፍተውታል። ግን ከዛ በኋላ ሰልችቶት ሁሉንም ቅጅ አላጠፋውም። ገባ? ተመልከት። የአቶ አህመድ መኪና ያለፈው 2 ሰዓት ከ17 ደቂቃ ላይ ነው። ከግድያው ቦታ 33 ኪሎ ሜትር ርቆ ይገኛል። ጥያቄው ለመድረስ ስንት ደቂቃ ይፈጃል? መንገዱ ካልተጨናነቀ በሱ መኪና 15 ደቂቃ። ስለዚህ 2 ሰዓት ከ32 ይሆናል። እሺ 2 ሰዓት ከ30 ብለን እናስብ። ግድያው የተፈጸመው 3 ሰዓት እስከ 3 ሰዓት ተኩል ባለው ሰዓት ላይ ነው። የሬሳ ምርመራው እንደሚያሳየው 3 ሰዓት ከ30 ብለን እናስብ። 1 ሰዓት የት ሄደ? በ1 ሰዓት ምንድን ነው ያደረጉት? ሌላ መንገድ ተጠቅመው ነው ወይም ግድያው ቦታ ላይ ቆይተው ሊሆን ይችላል። የአቶ አህመድ መኪና ያለፈው 2 ሰዓት ከ17 ደቂቃ ላይ ነው። ከግድያው ቦታ 33 ኪሎ ሜትር ርቆ ይገኛል። ጥያቄው ለመድረስ ስንት ደቂቃ ይፈጃል? መንገዱ ካልተጨናነቀ በሱ መኪና 15 ደቂቃ። ስለዚህ 2 ሰዓት ከ32 ይሆናል። እሺ 2 ሰዓት ከ30 ብለን እናስብ። ግድያው የተፈጸመው 3 ሰዓት እስከ 3 ሰዓት ተኩል ባለው ሰዓት ላይ ነው። የሬሳ ምርመራው እንደሚያሳየው 3 ሰዓት ከ30 ብለን እናስብ። 1 ሰዓት የት ሄደ? በ1 ሰዓት ምንድን ነው ያደረጉት? ሌላ መንገድ ተጠቅመው ነው ወይም ግድያው ቦታ ላይ ቆይተው ሊሆን ይችላል። ማለቴ የትዕይንት ቦታው። አቢ ምክንያቱን ለማወቅ እየሞከርኩ ነው። እስኪ እናያለን። ሁሉም ግምት ነው። አቢ የጠራው ሻምበሉ ሴት ስላለኝ ነው። በእኔ ይሁንብህ። ታውቃለህ እንደሚያሳስበኝ። አድምጠኝ። ያሉን ጥያቄዎች በሙሉ መልስልሃለሁ፣ ግን ፋይሉን አትጠይቀኝ። ማየት እፈልጋለሁ። ታውቃለህ የተመደበው ፖሊስ ብቻ ፋይሉን ማየት እንደሚችል። ይገሉኛል። በተቻለ መጠን ከዚህ አንተ አማራጭ እንዳለብኝ ነግረውኛል። ስማኝ እባክህ ስማኝ። ምንም እንኳን የፖሊስ አባል ብትሆንም የተገደለችው እጮኛ ነች። ይገባኛል። ራሴ ያገኘዋለሁ። ባህር ከዛ ምሽት በኋላ አባቴ ቢሮ የገባ ሰው ነበር። ፖሊሶቹ ቢሮውን ፈትሸው የአባትሽን ኮምፒውተር ወስደውታል። ምስቅልቅል ወጥቷል። ያገኙት ነገር አለ? አይ ማለቴ የሰማሁት ነገር የለም። ደህና ነሽ? ለማውራት ጊዜ የለሽም? ደህና ነኝ። ምን ሆናለሁ? ቢሮ ውስጥ ብቻሽ ምን ትሰሪያለሽ? ለትንሽ ጊዜ ብቻ መሆን እፈልጋለሁ። ቤት ውስጥ እንግዳ ስለበዛ ምንም ጊዜ አላገኘሁም። ማንንም እንዳታስገቢሽ።
በአንድ ሽጉጥ እንደተገደሉ ተረጋግጧል። እና ይሄ ደግሞ የሲቤል ምልክት ነው። አቢ ከ2 ቀን በፊት በሞተር ተገጭታ ነው ብለኸኛል ነበር። ግን ይህ አዲስ ቁስል ነው። በደንብ ያስታውቃል። ልክ መሬት ላይ ተጎትታ መኪና ውስጥ እንዳስገባት። አንድ የወንበሩ ሳበው። ምን እሱ ወንበር አምጣውና ቁጭ በል። ተቀመጥ። አሁን አንተ ሲቤል ነህ። አህመድ ዲኒዘር እዚህ ጋር አለ፣ መሪው እዚህ ጋር አለ እና እኔ ገዳዩ ነኝ። ኧረ አቢ አረጋጋው። ይኸውልህ አህመድ ዲኒዘር ወደ ገዳዩ ፊቱን አላዞረም። ጥይቱ የወጣበት ቀዳዳ አህመድም ሲቤልም ጭንቅላት ላይ አለ። የአህመድ ደም ሲቤል ላይ ተረጭቶ ነበር። የሲቤል ደም የት ሄደ? ሲቤል የተተኮሰበት በቀኝ በኩል ነው። ስለዚህ ስለ እሷ አገዳደል 3 አማራጮች አሉን። ገዳዩ ከፊቷ ነበር እንበልና ምን ይሆናል? መስኮቱ ይሰበራል። ግን መስኮቱ ምንም አልሆንም አይደል? አዎ። በጣም ጥሩ። ሌላ አማራጭ ገዳዩ እንዳታመልጠው በእሷ በኩል ሄደን በልና ከዛ ምን የምታደርግ ይመስላል? ወደ እሱ ትዞራለች። ከዚህ ጋር ሆኖ ተኮሰ። ግን የሲቤል ደም አህመድ ሰውነት ላይ እንደተረጨ ፎቶ ላይ አይታይም። የሹፌሩ ወንበር ላይም የለም። ስለዚህ ሲቤል ላይ በጎን በኩል ሊተኩስባት አይችልም። አንድ አማራጭ ይቀረናል። መጀመሪያ ገዳዩ አህመድን ገደለው፣ ከዛ ሲቤልን ገደላት። ሲቤል የተቀመጠችበት የመስኮት ፎቶ በደንብ ይታያል። የፊት ለፊቱስ መስኮት ፎቶ። ከዚህ ፎቶ ተነስተን ገዳዩ የት ሆኖ እንደተኩስ አናውቅም። ሌላ ቦታ ተገላ መሆኑን አናውቅም። ሪፖርቱ ሙሉ አይደለም። ትክክል በሚገባ። አሁን መኪናው የት ነው ያለው? ተመልሷል። ምን? እንዴት ትመልሱታላችሁ? አቢ አላውቅም። ተመልሷል። አርዳ እንዴት እንደዛ ታደርጋለህ? ሪፖርቱ ሳይሟላ መኪናው በደንብ ሳይፈተሽ እንዴት ይመለሳል? አቢ አለቃችን በጣም እየተጫነ ነው። ሚዲያዎችና ሌሎችም። ሰውየው ሀብታም ነው። መዝገቡን በተቻለ መጠን ቶሎ ነው መዝጋት የሚፈልጉት። እኔ እውነቱን ለማወቅ እየጣርኩኝ፣ አንተ ስለ እነሱ ሀብት አታውራ። አርዳ ስማኝ፣ የዲኒዘር ቤተሰቦች መኪናውን የት እንደወሰዱት ማወቅ አለብኝ። እባክህ እርዳኝ፣ መኪናው ላይ ያለው መረጃ ሳያጠፉት በፊት። እሺ አቢ፣ የት እንደተላከ አረጋግጣለሁ። ሙሉ ፎቶ የለም። ከመጠን በላይ በሆነ ጥድፊያ ነው መኪናውን የላካችሁት። ልክ አይደላችሁም ኦመር። እሺ ኦመር፣ ምን ሆናችኋል? ልንገርህ አቢ፣ ሪፖርቱ አልተሟላም። መኪናው በደንብ ሳይመረመር ተልኳል። ስለ እሱ እየተነጋገርን ነው የመጣው። እሺ አንዴ እኔ ጋር ነው። ባና ያለው አለቃ ሊያናግር ይፈልጋል። ስልኩ ያንተ ነው። ኦመር ልለምንህ፣ አውቃለሁ በጣም አዝነናል። አንተም ቢሆን በጣም ተናደሃል። ግን በተሻለ አቅም ሰዎችን አታስቀይም። እባክህን እሺ በለኝ። ጌታዬ ጠርቼዋለሁ፣ እየመጣ ነው። እሺ የእኛን ሰዎች ስራቸውን እንዲሰሩ አድርጋቸው እና ስራቸውን በስነ ስርዓቱ እንዲሰሩ አድርጋቸው። አቤ አዎ እውነትህን ነው፣ እውነትህን ነው። ወደው ሳይሆን በግዳቸው ስራቸውን እንዲሰሩ አድርጋቸዋለሁ። መዝገቡ እስካሁን አልተዘጋም። አንተም ቢሆን ትንሽ ተረጋጋ። እዚህ ጉዳይ ውስጥ በገባ ቁጥር አለቃው ምን የተሰራ እንደሆነ ለማወቅ ጉዳይ ውስጥ ይገባብናል። ጉዳዩን እንዲቆጣጠረው።
ሄሎ፣ እየሰማሁ ነው አለቃ። እሺ፣ አመሰግናለሁ። ግን ፈቃዴን እኮ ጀምሬያለሁ። እሺ፣ ጥሩ። ለአንተም መልካም ቀን ይሆንልህ። ሄሎ፣ እየሰማሁ ነው አለቃ። እሺ፣ አመሰግናለሁ። ግን ፈቃዴን እኮ ጀምሬያለሁ። እሺ፣ ጥሩ። ለአንተም መልካም ቀን ይሆንልህ። መልሶ ይደውላል? አዎ፣ ነገ። ምን ፒስ? ነገ ትኬትህን ነገ ታገኛለህ። እባክህ ይጠብቅ። ሙትቻ መጀመሪያ ማየናያትና ድረስ ትሄዳለህ። ቢሮዬ እንደ ሽልማት ፈቃድ ሰጥቶኛል። የትም አልሄድም። ኦማር ቆይሽ፣ መቆየት ትችላለህ፣ ግን ራስህን አትጎዳ። በጣም መረጋጋት ይኖርብሃል። ፋይሉ ነገር ነው። ወንድምን አታምንም እንዴ? አለቃ ምን አለ? የአንድ ወር እረፍት ሰጥቶኝ ነበር። አሁን ደግሞ ነገሮች እንዳላበላሽበት ተመለስ እያለኝ ነው። እዚህም ማንም አይፈልገኝም። ተመልሰህ ትሄዳለህ? እሱን ተወውና መኪና የት ነው ያለው? ወደ ዴኒዘር ኩባንያ ልከውታል። እሺ፣ አመሰግናለሁ። ቦራቤ፣ ከቻልክ የምጠይቅ ነገር አለ። ኤሌፋኔም ችግር የለውም፣ ጠይቂኝ። ግቢ፣ ተቀመጭ። አባቴ ከዚህ ቢሮ ውጭ ካዝናለው ባንክ ወይም ሌላ ቦታ? አረ አላውቅም። ቢኖረው ኖሮ ግን ውርሱ ላይ ይቀመጥ ነበር። እሺ፣ በአስቸኳይ ሰበኒም ሀኔም ስለ ውርሱ ልታናግርሽ ትመጣለች። ጊዜ የለኝም። በአስቸኳይ በጣም ብዙ ገንዘብ ያስፈልገኛል። ከባድ ነው። እሺ፣ በአጭር ጊዜ ውስጥ መቼ አገኛለሁ? ወይዘሪት ኤሌፍ አሁን ማግኘት አትችይም። ለምን? ቶሎ መሸጥ የምንችለው ነገር ምን አለ ቦራቤ? ኤሌፋኔም እባክሽ ተቀመጪ፣ እባክሽ። አባትሽን በቅርቡ ነው ያጣሽው። እሱ ሳያንስ ደግሞ ይህንን ባልነግርሽ ደስ ይለኛል። አቶ ቦራቤ፣ እባክህ ምንም ነገር ሳታስረዝም ነገሩን ንገረኝ። ይኸውልሽ፣ ላለፉት አመታቶች እንዳሰብነው ቢዝነሳችን ጥሩ እየሄደ አልነበረም። ብዙ ጨረታዎችን ማሸነፍ አልቻልንም ነበር ከአንቺ ድርጅት በስተቀር። ከሌላው ምንም ትርፍ አላገኘንም እስካሁን። አልገባህም መሰለኝ። ገንዘብ በአስቸኳይ ያስፈልገኛል። ቤቱን ወይንም ቢሮውን መሸጥ እንችላለን። ብቻ መሸጥ የምንችለውን። ኤሌፋኔም በአሁኑ ሰዓት ምንም ነገር መሸጥ አትችይም። ምክንያቱም የቤተሰብሽ ቤት፣ ሮሚ ያለው ቤት፣ የድርጅቱ ፎቆች ሁሉም ተይዘዋል። ከስራ ናና የምትለኝ? አዎ፣ በጣም አዝናለሁ። እንዴት ይህን ከኔ ይደብቃሉ? ለአንቺ ብቻ አይደለም፣ አህመድ በይም ለማንም አልተናገርም። ማንም አያውቅም። እኔና እዚህ ቢሮ ውስጥ ያሉት ትንሽ ጓደኞቹ ናቸው የሚያውቁት። ዘሪን ሀኔም እንኳን አታውቅም። እና ደግሞ ከሌላ ባንክ ብድር አለብን አሁን መከፈል ያለበት። ጤና ይስጥልኝ። ምን ልርዳ? ዛሬ አንድ መኪና ከፖሊስ ጣቢያ ወደዚህ ተልኮ ነበር እና ደግሞ መመርመር ስላለብን ነው። መኪናዊት ነው። አንዴ ጠብቀኝ። ሙራት ወይ የአመት በይ መኪና የት ነው ያለው? ፖሊስ ነው የፈለገው። መኪና ማቆሚያ ውስጥ ነው። እዛ ለመሄድ ልፍት መጠቀም ትችላለህ። አመሰግናለሁ። ኤሊፍ፣ እስካሁን እዚህ ነሽ እንዴ? ነይ ቢሮ ገብተን ቡና እንጠጣ። ባህር ሌላ ቀን እንጠጣለን። መሄድ አለብን። እናቴ ብቻዋን ነች። ከዚህ በላይ ባግዝሽ ደስ ይለኝ ነበር። ለምን ትንሽ ቀን ንጋት ቆይም? የኔ ቆንጆ፣ እንዴት ቤተሰቦችን ብቻቸውን ተዋቸዋለሁ? ኤሊፍ፣ ይህን መጠየቂያ ጊዜው እንዳልሆነ አውቃለሁ። እንዴት ብዬ እንደምጠይቅሽም አላውቅም። ግን የአባትሽ መኪና ዛሬ ከፖሊስ ጣቢያ መጥቷል።
አደጋው ላይ ይዞት የነበረው ይሸጥ ወይስ ይጣል? ምን ትያለሽ? አላውቅም ባህር። መኪናውን አጥባችሁታል እንዴ? አይ ከቤተሰቦቻቸው ውስጥ ለማንም መደወል አልቻለም። ቁስላቸው አልደረቀም። እስኪረጋጉ እየጠበቅን ነው። ታነር ቤ ነው እንደሱ እንዲሆን ያዘዘው። አመሰግናለሁ። አቤ ይቅርታ፣ ሚስጥራዊ ምርመራ ስለሆነ ብቻዬን መሆን እፈልጋለሁ። ችግር የለውም። አመሰግናለሁ። ትንሽ ጠብቀኝ፣ ቶሎ መልሳለሁ። ይቅርታ። ምን እያደረግክ ነው? ጨርሻለሁ፣ መሄዴ ነው። ዝም ብለህ መሄድ የምትችል ይመስላል? ምን እያደረግክ እንደነበር ንገረኝ። እየጠበቅኩ ነው። ካለበለዚያ ፖሊስ ጋር ደውላለሁ። እሱ አስፈላጊ ነው። እሱን አንድ ላይ እናያለን። ተደብቀ ምን ልትሰራ እዚህ እንደመጣህ ለእነሱ ታስረዳቸዋለህ። ፖሊስ ነኝ እኮ። ኧረ እባክህ። ይሄው መታወቂያ። ይሄው ስራዬ ግን እዚህ አይደለም፣ ቫን ውስጥ ነው። እሺ። እና እንድረዳህ ነው የምትፈልገው? መኪና ውስጥ ምን እየፈለግክ ነበር? ያገኘኸው ነገር አለ? የመጣሁት መርማሪ ፖሊሱ ድንገት ሳያየው የቀረ ነገር ካለ ብዬ ነው። ተግባባን? ምንም ብታገኝ አትነግረኝም ማለት ነው? በትክክል። አንዴ ቆይ፣ እርዳታ ብትፈልግስ? እንደማንተዋወቅ ይገባኛል፣ ግን አንተና እኔ ቤተሰብ ላይ የተፈጸመው ግራ የሚያጋባ ነገር ነው። ሳናስበው ተመሳሳይ ሐዘን የደረሰብን። እርግጠኛ ነኝ ምን እንደተፈጠረ ሁሉ የራሳችንን እንጠይቃለን። ማለት ያንተ ጮኛ ነኝ አባት እንዴት እንደሚተዋወቁ፣ ለምን እንደተገደሉ ምን ይታወቃል። አንድ ላይ ከተባበርን መልሱን እንደርስበታለን። ይገባኛል። ፖሊስ ጣቢያ መጥፎ ነገር ተነጋግረናል። በቃ እሱን ልሻውና እንደ አዲስ እንጀምር። ጽናቱን ይስጥህ። እንዴ ለመግባባት እየሞከርኩ መሆኑ አይታይህም? መልካም እድል። ግን አሁን መሄድ አለብኝ። ምን እንዳገኘህ ማወቅ መብት አለኝ። ስለ ራሴ ብዙ ነገር ማለት አልችልም። ፖሊስ ነኝ። ምንም ማስረጃ ባገኝ ለአንቺ መናገር የለብኝም። ግን እኮ የስራ መደብህ እንዳልሆነ ነግረኸኛል። ስለዚህ አሁን ፖሊስ ጣቢያ ደውዬ ማስረጃው እንደሰረከው እናገራለሁ። እሺ፣ በዛውም ሰላም በኝ።
ያገኘኸውን ካልነገርከኝ አትሄድም። ኧረ እባክሽ አጉል ጸባይኛነትሽ የት ሄደ? ምን እንዳገኘ ሳትወድ ትነግረኛለህ። እጅ ልቀቂ። ደህና ሁኚ። ስማ አንተ፣ ይኸውልህ ሰማህ? ስማ አንተ፣ መቼም ላይ አልፈልግም። ትሰማለህ? አዎ ማውራት ትችላለህ? አዎ። መኪናውን ካየሁት በኋላ ሌላ የግድያ ቦታ እንዳለ እርግጠኛ ሆንኩኝ። ሲቤልን ሌላ ቦታ ገለው ነው ተሸክመው መኪና ውስጥ የከተቷት። አላውቅም፣ ምናልባት መጥፎ አጋጣሚ ሊሆን ይችላል። ለማንኛውም እደውልልሃለሁ። እሺ አብይ። ቆይ አትዝጋው። ምን? አትዝጋው፣ የምነግርህ ነገር አለ። የዲኔዘር ቤተሰቦች ምን እንደሚሰሩ አጣራለኝ። እሺ? ማታ ቤት ይዤ እመጣለሁ። እሺ። አገኘሁት። ጎጆ ቤቱን፣ መኪናውን ያገኘንበት ቦታ አካባቢ ነው። እሺ አቢ፣ አሁኑኑ እመጣለሁ።